ባሪያው ወንድሙን እስከረዳው ድረስ አላህ ባሪያውን በመርዳት ላይ ነው። በወንድምህ እርዳታ ላይ ነው። ወንድምህን በተሻ አግዘው። በሐሳብ ሊሆን ይችላል። ቤት እየቀየረ ነው፣ እቃ አግዘው። አላህ ከዛ የበለጠ ይረዳሃል። የሆነሽ ነገር የትራንስፖርት አጥቷል፣ አካፍለው፣ ስጠው። አላህ የተሻለ ያመጣልሃል። እርዳታውን በአንተ ላይ ያደርግልሃል። ለወንድምህ ሀጃ ስትንቀሳቀስ ያንተን ሀጃ ደግሞ የሚሞላው ማን ነው? አላህ ነው። በወንድማችን ሀጃ ላይ ያጓደልነው ነገር ይኖራል፣ ግን አላህ በእኛ ላይ የሚሞላው ነገር ግን ምንም ጉድለት የሌለበት ነው። ስለዚህ አንድ ሰው መንደለ ዐላ ኸይር በኸይር ነገር ያመላከተ ማለት ምን ማለት ነው? ያዙት በደንብ። ዳዕዋ ይኖራል አንድ መስጊድ፣ አንተ አልተመቸህም፣ ቤተሰብ ጋር እናትህን የሆነ ነገር ቤት ልትሰራ ነው፣ ልትንከባከባት ነው፣ እሱም ኸይር ስራ ነው። ነገር ግን ዳዕዋ እንዳላውቀሃል ዛሬ እኮ መስጊድ የሙሐደራ ፕሮግራም አለ ብለህ መጠቆምህ ማመላከትህ ምንዳ ታገኛለህ። መንደለ ዐላ ኸይር ፈለሁ ሚስሉ አጅር ፋዒሊ፣ ለሱ የፈጸመው የተገበረው የሰራው ሰው ልክ አጅር አለው። ስለዚህ መጠቆም ማለት ነው ማመላከት። በዘመናችን ፌስቡክ ነው ቲክቶክ ነው አይደል? በቃ ማመላከት ኸይር ቦታ ላይ ሰዎች እንዲሳተፉ። ዛሬ ለፈሳድ ሰው እዚህ ቦታ ኮንሰርት አለ እያሉ እኮ ሼር ላይክ ያደርጋሉ አይደል? ሰዎች እዛ ፈሳድ ላይ እንዲሳተፉ፣ እዛ ፈሳድ ላይ እንዲጠራቀሙ፣ የፈሳድ ተባባሪ እንዲሆኑ ቁርአኑን ያመጡት ወተዓወኑ ዐለል ቢሪ ወተቅዋ፣ አላህን በመፍራት በመልካም ነገር ተባበሩ፣ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ እንደዚሁም በወንጀልና ድንበር በማለፍ እንዳትተባበሩ አለ አላህ እዛው ቁርአን አንቀጽ ሱረቱ ማኢዳ ላይ። ስለዚህም ዳዕዋ አለ ከተባለ ሼር ላይክ ታደርጋለህ። ፌስቡክ ተጠቃሚ ስትሆን፣ በቲክቶክ ሲሆን፣ በዩቲዩብ ሲሆን የተለያየው ለምን የኸይር ነገር ላንተ ሁሉ የተሳተፍ ኸይር ነው አይደለም ነው ዋናው ጭንቀት። ኸይር ከሆነ አስተላልፍ፣ ሰዎችን ጠቁም፣ አመላክት። ምናልባት ያንተ ተከታዮች ያንን ፕሮግራም ሲመለከቱ በዛ ምክንያት መስጊዱን ሊሞሉት ይችላል። መስጊዱ ላይ ኸይር ነገር ሊጠቀሙ ይችላሉና መን ደለ ዐላ ኸይሪን ፈለሁ ሚስሉ አጅሪ ፋዒሊሂ ነው። ወአነሁ ቃለ መን ዳዓ ኢላ ሁዳን አስቡ። እዚሁ ሐዲስ ላይ እንመጣበታለን። ኪታቡ ላይ ባቡ ብሎ ይመጣል። ወደ ጥመት መን ዳዓ ኢላ ዶላላ ብሎ ይመጣል። ወደ ጥመት የተጣራ ወደ ጥመት የሚጣራ ብዙ አካል አለ። ወደ ጥመት የሚጣራ ከአላህ ውጭ ያለን አካል እንዲገዛ የሚጣራ፣ ወደ ዝሙት የሚጣራ፣ ወደ ቁማር ቤት የሚጣራ፣ ወደ አስካሪ መጠጥ ቤት የሚጣራ፣ ወደ ጥመት የሚጣራ ብዙ አለ። ተጣሪው የመጀመሪያ ተጣሪ ከሆነና ተከታዮችን ካፈራ እነሱ ያለባቸውን ወንጀልም ደግሞ ከነሱ ሳይቀነስ እሱ ላይ ይደረብበታል ብለው ነብዩ ሰለላሁ ዐለይሂ ወሰለም እዚሁ ሐዲስ ላይ ተናግረዋል። ይሄኛው ላይ ደግሞ ምንድነው ያለው? መን ዳዓ ኢላ ሁዳን ወደ ትክክለኛው መንገድ የተጣራ ካነ ለሁ ሚነል አጅሪ ለሱ ከምንዳ አለው ሚስሉ ኡጁሪ መን ተበዐሁ ከተከተሉ ሰዎች ምንዳ ለሱ አለው። ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአን ከነሱ ከምንዳቸው ምንም ሳይቀነስ አላህ ምንዳውን ይለግሰዋል። ወአነሁ ቃለ ሊዐሊይ ረዲየላሁ ዐንሁ አሁን ያየነው ፈወላሂ ለአየህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙሪ ኒዓም። ስለዚህ ጎረቤት ነው ወደ እስላም አመላክተው። እስላም ማለት ይሄ ነው። የእስላምን ጸጋ ንረሩ አብራራለት። ይሄ ቤት ውስጥ እኛ መስጊድ ውስጥ የምንነጋገረው ምንድነው? ተዝኪራ ነው፣ ሰዎችን ማስታወስ ነው። ትክክለኛው ዳዕዋ ምንድነው ከተባለ ትክክለኛ ዳዕዋ ሰዎችን ወደ አላህ መንገድ ነው። ኢየሱስ ጌታ ነው ብሎ ሲሳ አይደለም፣ ትክክለኛ ጌታ አላህ ነው ብለ መጥራት። ዛሬ ማሻአላህ በጎዳና ላይ የሚጣሩ ወንድሞች አሉ። ትክክለኛ ዳዕዋ ይሄ ነው። ነቢያቶች ወደ ሱቅ ወደ ገበያው ወደ ምኑ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ተጣርተዋል። ስለዚህ ዳዕዋችን መስጊድ ብቻ መቅረት የለበትም፣ መውጣትም አለበት። በሚዲያው በተለያየ መንገድ ይህ ዳዕዋ ማዳረስ፣ የነብዩን ሪሳላ ማዳረስ በሁላችም ላይ ኃላፊነት አማና አለብን ማለት ነው። በተለይ ዲንን የተረዳ ያወቀ የተገነዘበ ሰው በዲኑ ኖሮ ሰርቶበት ሊያስተላልፈው ይገባል። ያቺን ሶስት መሰረታዊ ኪታብ ስትቀሩ መጀመሪያ ላይ ሸይኹል ኢስላም ሙሐመድ ቢን ሱለይማን አተሚሚ ወይም ሸይኽ ሙሐመድ ኢብኑ አብዱላህ ያዘጋጁት ላይ ኢዕለም ረሒመከላህ አነሁ የጂቡ ዐለይና ተዓሉሙ አርባዕ መሳኢል እወቅ አላህ ይዘንልህ አራት ነገሮችን ማወቅ በኛ ላይ ግድ ይላል። የመጀመሪያው ማዕሪፈቱላህ ወማዕሪፈቱ ነቢይ
ወማዕሪፈቱ ዲን አልኢስላም እውቀትን ነው። አላህን ማወቅ፣ ነቢዩን ማወቅ፣ ዲን አልኢስላምን ማወቅ ቢልአዲላ በማስረጃ ከአባቴ ከእናቴ ወረስኩ ሳይሆን በማስረጃ ካሉ በኋላ ምን አሳኒ አልዓመሉ ቢሂ አውቀሃል፣ ስራው፣ ኑርበት፣ ተግብረው። ሶስተኛ ምን ይመጣል? አዳዕወቱ ኢለይህ አውቀዋል፣ ኖረዋል፣ ዳዕዋ አድርግበት፣ ተጣራበት። አራተኛው አሶብሩ ዐለል አዛ ፊህ በዛ ጉዳይ ላይ ስትማርም ሶብር ያስፈልጋል፣ ስትሰራውም ሶብር ያስፈልጋል። ዳዕዋ ስታደርግም ሲጋራ እኮ ክልክል ነው ወንድሜ ብለህ ዳዕዋ ስታደርግለት ቡጢም ሊሰጥ ይችላል። የዛን ምን ያስፈልጋል? ሶብር ያስፈልጋል። በዚህ መልኩ ተጣራው፣ ኑሩበት። ስለዚህ ኢስላም እውቀትን ተግባርን አስከትለበት። ከተግባር በኋላ ወደ ሰዎች መጣራት ደግሞ ትልቅ ምንዳ ያለው ነገር ነው። ከዛ ምን አሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ ያሕያ ኢብኑ ሸረፍ ማለት ነው። ፈረአይቱ ተመለከትኩኝ አን አጅመዐ ልሰበስብ ሙኽተሰረን አጠር ያለን ሙኽተሰር ብሎ ነው የጠሩት። ሙኽተሰረን አጠር ያለን ሚነል አሐዲስ ሰሒሃ ትክክለኛ ከሆኑ ሐዲሶች ሙሽተሚለን የያዘ የሆነ አላማ የኩኑ የሚሆንን ጠሪቀን መንገድን ሊሳሂቢሂ ለጓደኛው ማለት ይህንን ኪታብ ለቀራ ወይም ደግሞ በኔ ምክር ላይ ተገስጾ በዚህ መንገድ ላይ ለሚጓሰው ኢለል አኺራ ወደ አኺራ መንገድ እንዲሆነው ሙሐሲለን የሚያገኝ የሆነን ሙሐሲለን ሊአዳቢሂ አዳብን የሚያገኝበት ባጢና ውስጣዊ የሆነ ስርዓት ወዛሂራ ግልጽ የሆነ ጃሚዓን እንደዚህም የሰበሰበ የሆነ ሊተርጊብ ተርጊብ ማለት ሰዎችን የሚያስከጅል ስለ ጀነት የሚናገር ተስፋ የሚሰጡ እንደዚሁም ደግሞ ወተርሂቢ የሚያስፈራራ ሰዎች ቅንጦት ብቻ ስለ ጀነት ብቻ ነግረው መተው የለብህም ጀሃነምም አለብህ ድንበር የምታልፍ ከሆነ ሰው የምትበድል ከሆነ እያሉ እሳቸው እዚች ኪታብ ላይ ምን አዘጋጅቻለሁ እያለ ነው። ወደ ኋላ ስንመለስ ያውኑ ላይ ፈራአይቱ ተመለከትኩኝ አን አጅመዐ ልሰበስብ ሙኽተሰረን አጠር ያለን ሚነል አሐዲስ ሰሒሃ ከትክክለኛ ሐዲሶች ሙሽተሚለን የያዘውን ጠቅለል አድርጎ የያዘ አላማ የኩኑ የሚሆንን ጠሪቀን መንገድን ሊሳሂቢሂ ለባለቤቱ ኢለል አኺራ ወደ አኺራ መንገድ እንዲሆነው አኺራን የሚያመላክተው አኺራን የሚናፍቅ የዱንያን ደካማነት የዱንያን ባዶነት የዱንያን አታላይነት ተረድቶ አኺራን ወደ አኺራ የሚያስኬደውን መንገድ እንዲሄድበትና እንዲጓዝበት ወሙሐሲለን የሚያስገኝ የሆነ ሊአዳቢሂል ባጢነቲ ወዛሂራ ውስጣዊ አደብም እንደዚሁም ደግሞ ግልጽ የሆነ አደብን የሚያስተምር የሆነን ኪታብ ለማዘጋጀት ተመለከትኩኝ ያሉ ነው። ጃሚዓን እቺ ደግሞ ኪታብ ሰብሳቢ የሆነች ናት። ሊተርጊብ ወተርሂብ ተርጊብ አለው። ተርጊብ ማለት ሁሌም ስለ ጀነት እንደዚሁም ተስፋ ብሰጠው እንዲከጅል የምታስተምረው ነው። ወተርሂብ ደግሞ የሚያስፈራራ ተርጊብና ተርሂብ አንድ ላይ የሚሄዳልበት ሁሌ አስፈራሪ ብቻ ሆነ መቀመጥም የለብህም። ሁሌም ደግሞ አላሁ ገፉር ረሂም ነው ብለህ ስለ ጀነት ብቻ እየተናገርክ መሆን የለብህም። እንደ አህለ ሱና ወልጀማ ልክ እንዳሞራ አሞራ ሁለት ክንፍ አላት አይደለ? በሱ ነው መሄድ ያለበት። ምናልባት አንዱ ከአንዱ ሊያመዝን ይችላል። ምን ከተባለ አንድ ሰው በጣም ተስፋ የቆረጠላት የታመመ ሰዓት ላይ ምንድነው ተስፋ ነው የምትሰጠው? አላህ መሐሪ ነው፣ አዛኝ ነው፣ ተውባ አድርግ፣ አብሽር፣ አላህ ምህረት ጠይቅ፣ ተስፋ ትሰጠዋለህ። ሰው ቅንጦት ደግሞ ገንዘብ አግኝቶ ከመስጊድ ሲርቅ ቅንጦቱ ሲመጣ ተውባ ላይ ይመጣል እያልክ ደግሞ ታስጠነቅቀዋለህ እንደየሁኔታው። አለዛ ግን 50-50 እያደረግ ነብዩ ሰለላሁ ዐለይሂ ወሰለም ቁርአኑን ያነኮ ስለ ጀነት ይናገራል፣ ስለ ጀሃነም ይናገራል፣ ስለ ሙእሚኖች ይናገራል፣ ስለ ካፊሮች ይናገራል። ቁርአኑ እንደዚህ ጥንድ አድርጎ ነው የሚሄደው። ስለዚህ እሳቸውም በዚህ ኪታብ ላይ እነዚህን ነገሮችን በአጠቃላይ ያካተትኩበት ኪታብ ነው፣ የሰበሰብኩበት ነው። ወሳኢሪ ሌሎችም አንዋኢ አዳብ የአደብ አይነቶችን አንዋዕ አይነቶች ናቸው። አዳብ ሳሊኪን እንደዚሁም ወደ አኺራ የሚጓዙ ሰዎችን ሳሊኪን የገቢዎችን ማለት ነው። ትርጉሙ እንደዛ ነው። ግን እዚህ ጋር ምንድነው ወደ አኺራ የሚጓዙ ሰዎችን አዳብም ያካተተ ነው። ሚን አሐዲስ ዙህዲ ልክ የዙህድ ሐዲሶችን የመሳሰሉ ስለ ዙህድ በጣም የተናገሩበት ኪታብ ነው። ወሪያዳት ንፉስ ነፍሶችን ደግሞ
የሚያለማምደው። ሪያዳ ማለት ስፖርት ማለት ነው፣ የምትለማመድበት ነው። ስፖርት እንቅስቃሴ ሪያዳ ማለት ስፖርት ነው። እዚህ ጋር ምንድነው ነፍስ የምትለማመድበት፣ የምታጠራበት፣ ወደ አላህ የምትቃረብበት፣ ወደ ኸይር ነገር የምትለማመድበት፣ ነፍስህ የምትደሰትበትን ነገር የያዘች ናት እያሉ ነው። ወተሕዚብ አልአኽላቅ አኽላቅንም ደግሞ የሚያጠራ የሚያሳምር የሆነ ማለት ነው። አኽላቅን ጣፋጭ እንዲሆን ያማረ እንዲሆን የሚያደርግ ነው። ወጣሃረቲል ቁሉቢ ቀልቦችን ደግሞ የሚያጸዳ ነው። ወዒላጅሃ እንደዚሁም የሚያክም ነው፣ መድኃኒቷም አለው። ወሲያነቲል ጀዋሪሒ አካልህን ደግሞ የሚከላከል የሚጠብቅ ነው። አካልህን የሚጠባበቅ ነው። ወኢዛለቲ እንደዚህም የሚያስወግድ ነው። ዊጃጅሃ የእሷን መጣመምን ማለት ነው። ልክ ምላስ አንደበትን ሁሌ ይማጸናሉ። ኢተቂላህ ፊና ፈኢነማ ነሕኑ ቢክ፣ በእኛ አላህን ፍሪ፣ እኛ በአንተ ውስጥ ነው ያለነው። ኢስተቀምተ እስተቀምና፣ አንተ ቀጥ ካልክ ቀጥልናል። ወኢን ዕወጀጅተ ዕወጀጅና፣ አንተ ግን መስመር ከጣስክ እኛም መስመር እንጥሳለን። ስለዚህ ከመጣመምና መስመር ከመልቀቅን የሚያስወግድ ነው። ወገይሪ ዛሊከ ሌላም ከዚህ ውጭ ያለ ሚን መቃሲዲል ዓሪፊን ዓሪፎቹ፣ ዓሪፍ ማለት ዓሪፉን ቢላህ ነው። እንደ እስልምና ዓሪፍ ሲባል ከሌ ዓሪፍ ነው ሲባል ብልጥ ነው አራዳ ነው ሲባል በኢስላም ቋንቋ አላህን ያወቀ የነቢዩን ሱና የተረዳ ስነ ምግባሩ ያማረ ወደ አኺራ የሚናፍቅ የሰውን ሐቅ የሚጠብቅ ዓሪፍ ማለት ዓሪፉን ቢላህ አላህን ያወቀ ማለት እንጂ እኛ ዓሪፍ ምንለው አራዳ ብልጥ ማለት ሚያምታታው ሃንግ የሚሰራው የሰው ሞባይል የሚሰርቀው ሰውን የሚያስለቅሰው ይሄማ እኮ ጮሌ ነው። ይሄ ጮሌ አይደለም። አልከይሱ መንዳነ ነፍሰሁ ወዓሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለው አገሩ ስንቅ ያዘጋጀ ነው፣ ራሱ ዝግጅት ውስጥ ያደረገ ነው። ሞኝ ቂል ደግሞ ማለት ምንም መልካም ስራ የለው ከንቱ ምኞትን የሚመኝ ነው። ወአልተዚሙ ፊሂ በዚህ ነገር ላይ ቃል እገባለሁ። አልተዚሙ ፊሂ እዚህ አሁን በጠቀስኳችሁ ነገር ላይ ደግሞ ቃል እገባለሁ። አላ አዝኩረ ላልጠቅስ ላላወሳ ኢላ ሐዲሰን ሰሒሐን ትክክለኛ ሐዲስን ቢሆን እንጂ። አዎ ይሄ ምንድነው? በሳቸው እይታ ግንዛቤ ሰሒህ ብቻ ነው ያሉት ነው። ነገር ግን ደኢፍ ሐዲሶችም አብዛኛው ሰሒህ ነው፣ ግን አንዳንድ ደኢፍ ሐዲሶችም እዚህ ላይ አለ። ስንደርስበት ኪታቡን ሐዲሱን ስንቀራ ይሄ ሐዲስ ሰሒህ ነው፣ ይሄ ሐዲስ ደኢፍ ነው እያለን እንማማራለን። አንዳንዱ ደኢፍ ሆኖ በሌላ የሚጠግነው ደግሞ ማዕናው ሐሰን የሆነ ሰነዱ ላይ ትንሽ ችግር ያለበት ሊያጋጥም ይችላል። በሳቸው እይታ ግን ምን አሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ ወአልተዚሙ ፊሂ በዚህ ነገር ላይ ቃል እገባለሁ አላ አዝኩረ ላላወሳ ኢላ ሐዲሰን ሰሒሐን ትክክለኛን ሐዲስ የሆነ ሚነል ዋዲሐት እነዚህ ሐዲሶች ደግሞ ግልጽ የሆኑ ምንም ማሻም ማለት በቃ ለአንተ በቃላቱ ቃላት አጠቃቀማቸው ምናምን ማይከብድ የሆኑ ግልጽ የሆኑ ሐዲሶችን ልጠቅስ ቃል እገባለሁ እያሉ ነው። ሙዳፈን ኢለል ኩቱቢ ሰሒሐ እንደዚህ ሙዳፈን የተጠጋ የሆነ አስጠግቼ ኢለል ኩቱቢ ሰሒሐ ትክክለኛ ከሆኑት ሰሒህ የሆኑ ኪታቦች አልመሽሁራት ታዋቂ የሆኑት ቡኻሪ፣ ሙስሊም፣ ቲርሚዚ፣ ኢብኑ ማጃህ እነዚህ ታዋቂ የሆኑትን ኪታቦችን እያስጠጋው ማለት ነው ወደ እነሱ አስጠግቼ ሐዲሶችን አዘጋጃለሁ። ወኡሰድሩ ለዚሁም ደግሞ እጀምራለሁ ንባቡ ላይ ወኡሰድሩ አስገባለሁ በመጀመሪያው ላይ ሚነል ወኡሰድሩ አብዋብ ባብ አብዋብ ማለት ባብ እያለ ይመጣል አይደል? አሁን ለምሳሌ የመጀመሪያው ባብ ላይ ባቡል ኢኽላስ ወኢህዳሩ ኒያ እንደዚህ ያለው አይደል? ወኡሰድሩ የመጀመሪያ ደግሞ አደርጋለሁ ምኑን አልአብዋብ ባቦችን ሚነል ቁርአኒል ዐዚዝ ከአሸናፊ ከሆነ ቁርአን ቢአያቲን ከሪማት የተከበሩ አናቅጾችን አደርጋለሁ። ይሄን አግላቢያው ነው እንጂ ሁሉንም እንደዛ አላደረጉም። ግልጽ ነው። አብዛኛው ባብ ላይ በቁርአን ባብ አድርገው ያመጡበት ብዙ አለ። ያንን አግላቢያው ለማለት እንጂ ያው እዚህው ለምሳሌ ሲመጣ ባቡል ኢኽላስ ብሎ ኢህዳሩ ኒያ
እያሉ እንደዚያም ተውታል። ግን በጣም ደግሞ የሳቸው ልዩ የሚያደርገው ምንድነው? ካደረጉ በኋላ መጀመሪያ የቁርአን አንቀጽ ነው የሚያመጡት። ከዛ ከአንቀጹ ጋር ደግሞ የሚግባቡና የሚመሳሰሉ ያንን አንቀጽ የሚያብራሩ የሆኑ ሐዲሶችን እዚች ኪታብ ላይ በዚህ መልኩ ትተውታል። ስለዚህ ምን አሉ? መጀመሪያው ባብ ላይ በቁርአን የተወሳ ባቡ ራሱ የቁርአን አንቀጽ የሆነ የተከበሩ የአላህ ቃላትን አንቀጾችን አድርገ ያመጣለሁ። ወወሽሁ ማለት ደግሞ ወወሽሃ ሐሺ ያደርግለታለሁ ማለት ከስር ግርጌ ላይ ልክ እንደ ታዕሊቅ አድርጌ ማብራሪያ እሰጠዋለሁ። ከምን ከተባለ ማ يحتاج የሚያስፈልገውን ኢላ ضبطን ضبط ማለት ምንድነው? ልክ ይሄ ከስራ ነው ضم ነው እንደዚህ ነው እያልኩኝ አስቀምጣለሁ። ضبط ማለት ነጥብ ባለ 2 ነጥብ ነው ሲባል ታናት፣ ባለ 3 ነጥብ ናት ሲን ትመጣና በ3 ነጥብ ነው ሲሆን ሺን መሆኗን ምን ታደርጋለህ? ትለይበታለህ ማለት ነው። ضبط አደርጋለሁ፣ ከስራ አደርጋለሁ፣ ፈትሐ አደርጋለሁ። ይሄን አድርጌ ከታች ይሄ እንደዚህ ነው፣ ይሄ ሲነበብ በዚህ መልኩ ነው ብዬ አስፈላጊ የሆነ ቦታ ላይ በዚህ አደርጋለሁ። አው ሸርሕን ወይም ደግሞ አብራራለሁ፣ ማዕናውን አብራራለሁ። ኸፊይ ማለት ድብቅ የሆነ አንዳንዴ ይሄ ቃላት ይሄ ነው ብለው ኪታባቸው ላይ ካያችሁ ሪያዱ ሷሊሂን በተለይ ቀራችሁ እስከ ግማሽ ቀርተና እንዳላችሁ ወንድሞች አላችሁ ካያችሁ ከታች ላይ ይሄ ማዕናው ይሄ ነው ብለው ራሳቸው የተነተኑበታል። ስለዚህ ምን አደርጋለሁ? አው ሸርሕን ማዕናን ኸፊይ የሆነ ድብቅ የሆኑ ማዕናዎችን ደግሞ እተነትናለሁ፣ አብራራለሁ። ቢነፋኢ